ኦኬ ሊድ ላይክ ሻምፒዮን እንደ ሻምፒዮን ምራ በሚል ርዕስ ዛሬ በጣም ወሳኝ የሆኑ ውጤታማ መሪዎች ባህሪያትን ሰባት የሚሆኑ ባህሪያትን ልዘረዝር ነው። በመሪዎችና በተመሪዎች መካከል ያለ ልዩነት ቀን በቀን በሚያደርጉት በሚለማመዱበት ወይ ኤክስፒሪየንስ በሚያደርጉበት ወይም በሚገነቡት ባህሪያት ላይ የተመሰረተ መሆኑን በነገራችን ምን ይመስላል? እውነት አይመስልም ግን በቃ መሪና ተመሪን በቀላሉ የሚለያቸው በባህሪያት ወይም በባህሪ ግንባታ ላይ መሪ የሚሆኑት ለመሪነት የሚያበቃቸውን ባህሪ እየገነቡ ሲኖሩ ቀሪዎች ደግሞ የለመዱትን ላይፍ ነው የሚኖሩት እና ይሄ ነው what if I told you that the difference between the leaders and the followers comes down to just a few daily habits ባህሪያትን በመገንባት ብቻ ነው ልዩነት የሚመጣው። ይሄ ታለንት አይደለም፣ እድልም አይደለም፣ ሌላ ኮኔክሽን ነው። ጀስት ባህሪያትን በመገንባት ብቻ ነው ጠንካራ መሪ ወይ ውጤታማ መሪ መሆን የሚቻለው። አካባቢያችሁን ቢታዩ someone with less skill than you is winning። ዝም ብላችሁ ብታዩ አንዳንድ ሰዎች የትንሽ ጊዜ ስራ ልምድ ያላቸው ለምሳሌ ከእናንተ ጋር እኩል ተቀጥሮ ጥሩ ቦታ የመሪነት ባህሪ የገነቡት እየተሳካላቸው ያሉ ሰዎች አሉ። ለምን ይመስላችኋል? why someone with less skill than you is winning? why? It is because of they have mastered what you have about ሁሌም today። ዛሬ የምነግራቸው ወሳኝ ሰባት ባህሪያትን ውስጥ የሚካተቱ ነገሮችን እነሱ ኤክስፒሪየንስ አድርጓሉ፣ በቃ ማስተር አድርጓሉ። የተለየ ነገር አይደለም። ሰው መሪነት በኤክስፒሪየንስ ወይም በቆይታ በስራ ቦታ ላይ በመቆየት የሚገኝ ነገር ሳይሆን በሚገነባው ባህሪ ላይ ነው የሚመሰረተው እና in the next 8 minutes I will discover 7 powerful habits of great leaders, the exact mindset that can turn you from just overlooked to unstoppable። ለማንም እጅ ማትሰጥ ትልቅ መሪ ሊያደርግ አሁን ካለበት ከፍ ብለህ እንድታይ ሪሊ ጥሩ ማለት እንዲገነባ የሚጠቅሙ 7 ወሳኝ ነገሮችን እነግራችኋለሁ እና ደግሞ እመኑኝ ከሰባቱ መካከል አምስተኛው በጣም ወሳኝ ነው። አምስተኛው ብቻውን የወደፊት ህይወታችሁን ለመቀየር በጣም ወሳኝ የሆነ ነገር ነው። ሶ ለታስ ፒክስታር ከመጀመሪያው ስጀምር ፋውንዴሽን ኦፍ ግሬት ሊደርስ አር ኤክስትሪም ኦውነርሺፕ እና ምንድነው ሰበብ አይፈልጉም። ትክክለኛ መሪ ለምንም አይነት ነገር ለሚፈጠረው ለተከናወነው ለየትኛውም አይነት ነገር ሰበብ አይፈልጉም መቼም ቢሆን they never make excuse. Great leaders don't make excuses. They take full responsibility for results, for failures, for everything. Just በምንም አይነት ሁኔታ ውስጥ ሰበብ አይፈልጉም መቼም because the moment you stop blaming is the moment you start winning። አያሳብቡ፣ በቃ ኃላፊነት ይወስዳሉ። ጥሩ ውጤት ይምጣ መጥፎ ውጤት ይምጣ ምንም ቢፈጠር አያሳብቡ፣ ኃላፊነት ወስዶ ወደፊት ይቀጥላል። እና እስቲ ራሳችሁን ጠይቅ እስቲ ራስን am I in control or am I making excuse? ነገሮቹን ተቆጣጥሬ ያለው ወይም ሰበብ እየፈጠርኩ ወይም ሰበብ እየፈለኩ ነው የሚለው ነገር ራሳችሁን ጠይቁ። ስለዚህ አንደኛው ግሬት ፋውንዴሽን ምንድነው? ኤክስትሪም ኦውነርሺፕ that they don't make excuses ever። ሁለተኛው ባህሪ ወይም the second habit is relentless consistency። በምንም አይነት ሁኔታ መቼም የማያቋርጥ ወጥነት በማያቋርጥ ወጥነት ውስጥ ይዘልቃሉ። ስለዚህ hard truth is አንዳንዴ ሞቲቬሽን ይጠፋል። ሞቲቬሽን ፌድስ just ትንሽ ጊዜ በኋላ ሞቲቬሽን ፌድ ያደርጋል። but discipline doesn't even never። so discipline አብሯችሁ የሚያድግስ ነገር ስለሆነ ዲሲፕሊንን መገንባት ነው ሁለተኛው በጣም ወሳኝ የሚባለው መሰረት። great leaders don't feel like doing their work every day. they do it anyway። ሁሉ ጊዜ በሚደረገው በተለመደው መንገድ መጓዝም አይፈልጉም። just ቢኔ ማለት ሁኔታ ትክክለኛ የሚሆነውን ስራ ሰርቶ ለመገኘት ይጥራል። they take small actions። ትንሽ እንዲሆን በቃ ራሳቸውን ማሻሻል ወደ ታለመው ነገያቸውን እያዩ ነገ እንደዚህ አይነት ሰው ሆናለሁ ብሎ ከጀመሩ ከዛሬው ትናንሽ ባህሪያትን በመገንባት ሁሉ ጊዜ ሪፒትሊ ያደርጉታል። ያንን ባህሪ ውጤቱን እስከሚያገኙ ድረስ ያለሙትን ሆኖ እስከሚገኙ ድረስ ዳይሊ ራሳቸውን ቢውላ አታያለቁ። they take small actions repeatedly. that is how average people become extraordinary። ተራ ነው ወይም መደበኛ የሚባለው ሰው ለቃላት ይቅርታ ግን መደበኛ የሚባለው ሰው best leader ወይም extraordinary leader ሊሆን የሚችለው በዚህ ቀን ትናንሽ ውሳኔዎችን እርምጃዎችን መውሰድ ሳያቋርጡ መውሰድ ነው። ሶስተኛ ባህሪ በየትኛውም አይነት ሁኔታ ውስጥ ኢሞሽናቸውን ኮንትሮል ያደርጋል። ምንም ይፈጠር anyone can lead faith is easy። መምራት ቀላል ነው ምቹ ሁኔታ ውስጥ ሲሆን ነገሮች
የተመቻቹ ሲሆኑ ማንም ይመራል፣ ያን ያክል ምንም አያስፈልግም። ግን ነገሮች ሳይመቻቹ ሲቀሩስ፣ ውድቀት ቢያጋጥምስ፣ ኪሳራ ቢያጋጥምስ፣ ብዙ ፈተናዎች ቢደራረቡስ፣ ያኔ ነው ትክክለኛ ማንነት ታየ። they control their emotion under any pressure, under any condition. they stay calm when everything is falling apart. ሁሉም ነገር አለ የሚባለው ነገር እየፈረሰ እየተበላሸ ሲሄድ ተረጋግቶ ነገሮችን ለማስተካከል ምቹ የሆነ መንገድ ይፈልጋል፣ ይጥራል። በቀላሉ ፌድ ያደርጋል። they don't react, they respond for everything. when life hits her, do you break or do you lead? ነገሮች ሲበላሹ ቶሎ ተስፋ ትቆርጣለህ ወይስ ቤተኛ ማለት ነው ወስኔ ለመምራት ለመጓዝ ነገሮችን ለማስተካከል ትጓዛለህ? ያ ነው ትክክለኛ መሪ ከመደበኛ ሰው የሚለየው። በማይንድሴት shift that changes everything is the fourth habit። የአራተኛው ባህሪ የሚባለው ለዛሬ ብቻ አይደለም የሚዘጋጀው። they have the long term thinking, they think in long run. most people are addicted to comfort። ይሄ ሀቅ ነው። ሁሉም ሰው ምቾት በቃ በምቾት ቀጠና ውስጥ መኖር በምቾት ቀጠና ውስጥ መኖር ሱስ አለ አብዛኛው ሰው። በት ትክክለኛ መሪዎች ሱስ የሚሆንባቸው ምንድነው? ለእድገት። most people are addicted to comfort but leaders are addicted to growth። ምክንያቱም ትክክለኛ መሪዎች ከዛሬ ባለፈ በቃ ዛሬ ብቻ አያስቡም፣ የቀጣይ ዓመት ማለት ብቻ አያስቡም፣ ከ10 ዓመት በኋላ ብሎ ያስባሉ። they think beyond today, beyond tomorrow, even next week or even next year. they think beyond even decades. So every decision they make is an investment in the future. That makes them different from ordinary people. So ask yourself, will this choice move me forward or hold me back? At any situation, ask yourself this question. በየትኛው ማለት ሁኔታ ውስጥ ምንም ሲፈጠር ይሄ ውሳኔ ወደፊት ያጓጉዘኛል፣ ያራምደኛል፣ ወደ ስኬቴ ወደ አለምኩበት ያደርሰኛል ወይ እዚሁ ጋር ያቆመኛል ወይ ወደ ያስቀረኛል የሚለው ነገር ጥያቄያችሁን ጠይቁ። ራሳችሁን ለራስን ጠይቅና መልስ ለራስ መልስ። አምስተኛው በመጀመሪያ ላይ ተናገረው በጣም ወሳኝ የሚባለው be obsessed with growth። this one is the high impact moment. this is where everything changes. በጣም ወሳኝ የሆነው ነገር ነው። great leaders are consistently learning። ይሄ ሁሉ ጊዜ ሳያቋርጡ ይማራሉ፣ ያነባሉ፣ መጽሐፎችን፣ ፖድካስት ያሉ፣ ኤክስፒሪየንስ ያያሉ፣ የሰውን ኤክስፒሪየንስ ሰው ሼር እንዲያደርጉ ይጠይቃሉ፣ የሰውን ኤክስፒሪየንስ ያያሉ፣ ያዳምጣሉ፣ የሌላውን ውድቀትም ያያሉ፣ ከበፊተኛው ውድቀታቸው ይማራሉ። great leaders are constantly learning and they treat growth like oxygen. they can't live without it. the oxygen ነው እድገትን በምንም አይነት በሜንታሊ በሳይኮሎጂካሊ ሁሉም ነገር እድገትን እንደ ኦክሲጅን ነው ትሪት የሚያደርጉ። ምክንያቱም ያለ እድገት መኖር አይችሉም። ትክክለኛ መሪዎች በቃ ስታክ አድርጎ መኖር አይፈልጉም። while others scroll they study, while others enjoy themselves they study consistently. that brings them different from ordinary people. so while others complain they prove themselves. if you master this ባህሪ ከገነባ you will separate yourself from 90% of people. ይሄ በጣም የተረጋገጠ የተጠና ነገር ነው። ይሄ መሪዎች ከመደበኛው ሰው ራሳቸውን ቶሎ ነጥለው ወደ ላይ የሚወጡበት መስመር ነው። how leaders influence and dominate የሚለውን አነሳለሁ። ይሄ ስድስተኛው ነው። ስድስተኛው ነው ወሳኙ lead by action no words። ብዙ ወሬ አያበዙ። በወሬ አይደለም በቃ ማውራት እኮ ቀላል ነው። ማውራት ተራ ነገር ነው፣ ርካሽ ነው ማውራት፣ ዝም ብሎ ማውራት። anyone can say what they are going to do but leaders, the great leaders prove it. በቃ አድርጎ ነው የሚያሳዩት፣ አያወሩም። they show up early, they work when no one is watching። አያቸው የማንም ቁጥር አይፈልጉም፣ ስራቸው ነው አለቃቸው። they do what others avoid። ሌሎች መስራት የማይፈልጉትን ብላ ይሰራል። ምክንያቱም ይህን በማድረጋቸው ራሳ ሪል ማንነታቸውን ይፈልጋሉ እና ከሌላው ሰው መካከል ያለውን ጋፕ ነው ሰፋ የሚያደርጉት። ይሄ ነው ትክክለኛ መሪ የሚሆኑ ሰዎች። አለቃቸውን አይፈርዱም፣ አየኝ አላየኝ እያሉ አይሰሩም፣ ሌሎችም አይሰሩትን ደፍረው ይሰራሉ። ሰዎች እምነት እንዲያሳድባቸው ያደርጋል። and the seventh one and the last one is empower others to rise። ብቻቸውን አይደለም የሚያደርጉት፣ ሌሎችንም አብረው ይዞ ነው የሚያደርጉት። here is the secret. no one tells you is great does not create followers, they create more leaders. አስፈራርቶ ሳይኮሎጂካሊ ቀጥቅጦ ምናምን ተመሪ ብቻ አይደለም የሚያፈሩት። ይሄ መጥፎ መሪዎች ባህሪ። ትክክለኛ መሪ የሚባለው ሰራተኛው ባለበት ፖዚሽን በሚሰራው ስራ ሁሉ ራሱን ልክ ማንነቱን ፈልጎ እንዲያገኝ እየረዳ ወደ መሪነት ያሳድጋል። ሁሌ ተመሪ ሆኖ እንዲኖር ሳይኮሎጂካሊ አይጫንም። they want to create more leaders. that is it። ብዙ መሪ መፍጠር ይፈልጋሉ እንጂ ብዙ ተመሪ መፍጠር አይፈልጉም። ደካማና ራስ ወዳድ መሪዎች ናቸው ብዙ ተከታዮችን ማፍራት እንፈልጉ። ተከታይ አይደለም የሚያስፈልገው። ምንም አይነት ቻሌንጅ ሲፈጠር
ምንም አይነት ሁኔታ ሲፈጠር ብዙ መሪ ያለበት ነው ነገሮችን የሚያሳልፈው። ብዙ ተመሪ ያለበት ይወጥቃል። ቢኮዝ they expect decision from single person. So they create more leaders. They push people to be a leader. They support people. They raise people. They believe in people. Even when they don't believe in themselves, they believe in people. Because true leadership is measured by how many lives you live it. ምን ያክል ተመሪው ነው ከፍ ያደረገው ወደ መሪነት ያሳደገው በሚለው ላይ ነው ትክክለኛ መሪነት የሚለካው። So now it is your turn. You have seen the habits what I have raised on this video. So you know what it takes. The only question is will you act or stay in the same? አሁን ያነሳነውን ነገሮችን በራሳችሁ ላይ መፈጸም ተጀምራላችሁ ወይስ በለመዳችሁበት መንገድ መጓዝ ትፈልጋላችሁ? You want to be a great leader? Act right now. Experience this 7 habits. Build these 7 habits. Because 1 year from now, you will either be leading your life or still watching others lead theirs. If this video hit you, even a little, don't just scroll away. Subscribe now and join a community that is focused on growth, discipline, and a real transformation. And comment below, I will lead, because it starts with a decision. Start today and lead like a champion. Have a nice day.